ዛሬ ውቢትዬ ትንሽ አሟታል። እኔም ስራ ቀርቻለሁ። ከሷ ጋር ነው የምውለው። አላቅም ከእርግዝናው ጋር የተያያዘ ይሁን ትንሽዬ በሽታ በጣም ይጠነክርባታል። በዚህ ሰዓት ፍራፍሬ ነገር በጣም ጥሩ ነው ስለተባለ እኔም የትም ያልተሰራ ጁስ ልሰራላት ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የፈለገ ውቢትዬን ባሳስቃትም ጥሩ ስላልሆነች ሙሉ ቼክአፕ ልናረግ ወደ ኢትዮጵያ ጠቢብ ሄደን ነበር። በነገራችሁ ላይ ሙሉ ቼክአፕ ማድረግ ለውቢትዬ ብቻ አይደለም የሚያስፈልገው፣ ለሁላችንም ቢያንስ በየ6 ወሩ ሙሉ ቼክአፕ ማድረግ ይጠበቅብናል። ይህን በማድረጋችን በሽታዎችን ቀድመን ማወቅ እንችላለን። እንደ ደም ብዛት፣ ስኳር፣ ኮሌስትሮል፣ ጉበት፣ የኩላሊት ችግሮች ሁሉ ህመሞች መጀመሪያ ምንም አይነት ምልክት ላያሳዩ ይችላሉ። ምርመራ በማድረግ እነዚህን ህመሞች ገና ሳይባባሱን ቀድመን ለማወቅ ይረዳናል። ይሄንን ሁሉ በአንድ ቦታ የምናገኘው ኢትዮጵያ ጠቢብ ሆስፒታል ነው።